ያመጣሁት። ቆይ እስኪ መቀስ አምጪልኝ እስኪ እነግርሻለሁ። ምን ነው ምኑን ነው የምትነግሪኝ? እኔ ምንም አላማረኝም የዛሬ ስራሽ። ይሄ አሁን ልጅ ምን ነው የማያምረው? ከመንገድ ላይ ሰው ይዞ ይመጣል። ሰው መንገድ ላይ አይደለም ያመጣሁት አንቺ መቀስ እናንተን ዝሽልኝ። ይሄ ምንድነው የጺም መላጨው? ከዛስ እሱን አምጪው ፀጉር ላስተካክልላት። አታይም? በእናትሽ ነው ደፍረሽ የተጠጋሽው። ግን እኔ ምንም አልገባሽ። ስሚ ደህና ቤተሰብ እኮ ነው ያለው። አሁን ሳምንት ወይ ከሳምንት ትንሽ ወይ 10 ምናምን ቀን ቢሆነው ነው። ከደህና ቤተሰብ እኮ ነው የወጣው። ተነስተን ገና እየጀማመረው ነው። እናት እየጨረስኩ እኮ ነው ያመጣሽው ቤት። አልጀመረውም ገና ተን ደህና ይኸው በዚህ ላይ ባህሪው ራሱ ያረዚው መሬት አንቺ ራሱ አነጋ ድሬድ ነው እንትን አይለውም። ታዲያ እኔ አሁን ቶንዱሴ ራሱ ይሰራል። ይሄን ቆርጦ በእናትሽ ታበላሽብኝ። አይ በላሽ አንቺ ደግሞ ማታመጪው ጣጣ የለም በእናትሽ። ወይ ጉዴ! ምን ጉድ ነው ይሄ? እባክሽ በሴት አይደለም የኔ ኑሮ ውድነት ነው ያሳበደው። ኧረ ምንም እንትን ነው። ሰው እንዴት ለሴት ብሎ እንደዚህ ይሆናል በዚህ ዘመን? የኑሮ ውድነት ልጁ አይሹ ይሄ ምንድነው? ነፍሳት ነው መሰለኝ። ኧረ ምንም ነፍሳት አይደለም። ወይ ሱመያ ምንድነው? ምን አይነት ጣጣ ነው ያመጣሽው በእናትሽ? ወይኔ የሰው ልጅ ሳምንት ካልታጠበ እንደዚህ ሆና ማለት ነው። ሳምንት ነው ያልታጠበው? ይሄማ ምን ሳምንት ነው አንቺ? እኔ አመትም አልታጠበም እንጂ ልጁ አንድ ሳምንት ምናምን ትያለሽ እንዴ? ኧረ አንድ ሳምንት ነው። ውስጥ ያለው ጉድ ምንድነው? ቆይ አሳይሻለሁ። አንቺ በጣም ደስ የሚል ኑሮ ነበር እኮ የሚኖረው። ወይኔ ኧረ ልብስሽንም ነካው ምናምን። እኔ እጅሽን ራሱ ጓንት ብታረጊ ጥሩ ነው። ችግር የለውም። እጅ ምን ነው አንቺ ራስሽ ተዳፈርሽ እኮ በጣም። ችግር የለውም። አያሳዝንሽም? በእናትሽ ለሴት ብሎ እንደዚህ ሲሆን ምን ያሳዝናል? ለሴት ብሎ ለምን እንዲህ ይሆናል? እኔ ምንም ታሪኩ ራሱ አላሳመነኝም በዚህ ዘመን አሁን ለሴት ብሎ ምናምን። ኧረ አንገት እዚህ ሰው ልጅ ሲቆሽሽ እንደዚህ ነው። ሴቱን ለምን አይታጠብም ራሱ? ችግር የለውም። በቃ ይኸው አንዴ አንቺ ደግሞ አታጨማልቂ። ታጠበናች እጁን አላመመው። ይኸው አታስብሽ አሚርዬ። ኧረ የምን ይሄ ነው በእናትሽ? እስኪ ዝም ብለሽ ጠቢው። ይኸውልህ አትጨናነቅ። የምትፈልገውን ነገር ንገረኝ፣ አደርግልሃለሁ። ምንም ችግር የለውም። አብሽር እሺ። ምንም ችግር ሁሉንም አደርግልሃለሁ። ጫትም ግን እኔ የምፈልገው ጫትም እንድትተው ፈልጋለሁ። በአንዴ አይደለም እንዳታስብ። ችግር የለውም። በአንዴ አይደለም፣ ቀስ በቀስ ትተዋለህ። ይሄንን የምትስበውን ነገር አቁም እሺ። እኔ የምፈልገውን ነገር አደርግልሃለሁ። እሱ ነው። ምንም ችግር የለውም። አብሽር አብሽር። ችግር የለውም እኮ አውቃለሁ። ምንም እንዳለው ስለማቅማ ነው ያመጣሁህ እኮ። የምፈልገውን አድርግላለሁ። ምግብ እኔ ነኝ የምሰራልህ። ጫትም ይሄንንም በአንዴ ተው ሳይሆን እየቀነስክ። ለምን አንተ አላደክበትም? እሺ አልኖርክበትም። እሺ የምፈልገውን ነገር አድርግልሃለሁ። እንደዚህ የሚያህል ሰውዬ ሞግዚት ሳይሆን በቃ አለ አይደል? ችግር የለውም። አንተ ይኸውልህ ሴት ብሄር ሴት ይመጣል። እሺ በሞላ ሴት ደግሞ ትጨነቃለህ። ያው ጣቢው በቃ ችግር የለውም። አታስብ እሺ። አድርጊ እኔ እኮ የሚቆጣው ነገር ነው ግራ የሚገባኝ። እንዲህም እየተንከባከብሽው አድርጊ። ምንም ነገር እንዳታስብ እሺ። አትጨናነቅ። ምን ችግር የለውም። እኔ ከጎንህ ነኝ። አሁን ግባና ሻወር ውሰድ እሺ። ሻወር ውሰድ። ምግብ አቅርቤ ጫት አዘጋጅቼ እጠብቅሃለሁ እሺ። አዎ ምግብ ይብላ። ይታጠብና ምግብ ይብላ። በቃ ሻወር ይኸው። ስልኬን ሰብሮብኝ ነበረ ማለት ነው። አዎ ሰበረብኝ አልሽ ማለት እኔን እንደምን እብድነቱን ለማሳመን ፈልጎ ነው የመታኝ። ኦኬ ስልኩን የሰበረው ማለት ነው። ስልኩን እኮ አውቆ አይደለም የሰበረው። እንደዚህ እንትን ሲለኝ ነው ስልኩ የተሰበረው። ኦኬ እንዳቀርጹኝ ሲልሽ ነው። ኦኬ ከዛ ልጆቹ በድንጋይ ወገቤን መቱኝ። እውነት ታሽኛለሽ እሺ ገብተን። ኧረ ችግር የለውም። ጎዳሽ አይደል? ኧረ እኔ አልጎዳኝም። ልጆቹን መታቸው። አንቺ ራሱ እኮ ሪስክ ነው የማይሆን ልጆቹን መታቸው። እብድ ቢሆን ኖሮ ልጆቹን መታቸው። ኦኬ ሲመቱሽ ልጆቹን መታ። አዎ ተከላከለልኝ። አዎ ለዛ ነው አንቺ እንክብካቤሽ እንደዚህ። እንክብካቤ ኖርማል እኮ ነው።